አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደውም ክርስቲያኖች ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ደግሞ ተመልሻለሁ ማለት ነው ውዶችዬ፣ አልሐምዱሊላህ ማለት ነው። ባለፈ እንደውም አሞኝ የሰራሁት ቪዲዮ ላይ በጣም ብዙዎቻችሁ ስትጨነቁልኝ ነበር ማለት ነው። አብሽር እያላችሁ ከጎኔ የነበራችሁን በሙሉ አመሰግናለሁ። እኔ ወዶች አሁን ላይ ተሽሎኛል ማለት ነው። ያው ማለት ኦፕሬሽኑም አልተሰራሁኝም ማለት በቃ እኔም ቢብያቸው ነበረ። ሲቀጥል ደግሞ እነሱም ደግሞ በቃ መድኃኒቱን ውሰጅሽ ብለው መድኃኒት አምጥተውልኝ መድኃኒቱን ወሰድኩኝ። አሁን ላይ ግን አልሐምዱሊላህ ማለት ነው ወዶች። እና ዛሬ ደግሞ እኔ እህታችሁ መጣሁላችሁ ማለት ነው። በዚህ በሳቄ ተመልሼ ማለት ነው። እንደዛ አልቅሼ ምናምን ሰርቼ ቪዲዮ ወላሂ ብዙዎቻችሁ አብሽሪ አይዞሽ ምናምን እያላችሁ ነበር። ደግሞ ሚዲያ ላይ አታልቅሽ ምናምን ያላችሁ ልጆች እኔ ራሱ ወላሂ ማልቀስ ፈልጌ ምናምን አልነበረም እና ነገር ግን ወላሂ በጣም ነበረ ማለት ሰው ሀገር ላይ ሆናችሁ ይብሳችኋል ምናምን እና ለዛ ትንሽ እንትን ብዬ ነበር ማለት ነው። ትንሽ ማለት ስላችሁ የሆነ ሆድ ብሶኝ ነበርና ለዛ ነበረ ሲጨንቀኝ ነው ያለቀስኩት ማለት ነው። በጣም ይቅርታ ማለት ነው የኔ ውዶች። ዛሬ ግን የመጣሁላችሁ ማለት ነው ወላሂ በጣም ደስ ብሎኝ ነው። በምንድን ነው ደስ ያለሽ ካላችሁ ማለት ነው ሴትዮዋ ከቤት ከወጣች 3 ቀኗ ነበር ማለት ነው። ከዛ እኔ ደግሞ ልጇ ጋር ሄጄ ምናምን እዛም ነበርኩኝ። በእርግጥ ብዙ ያን ያህል አይደብርም፣ ግን ደብሮኝ ነበረ። ሴትዮዋ በነገራችን ላይ እኔ ከቤት ስትወጣ ወላሂ በጣም ነው የሚደብረኝ። ምክንያቱም ወላሂ በጣም ይሆናል አይደለ ስትላመዱ የለም እና በጣም በቃ ይደብረኛል ስትወጣ ከቤት ምናምን እና ወጣ እንግዲህ 3 ቀን አድራ ከመጣች በኋላ ግን ያመጣችልኝ ስጦታ ያልጠበቅኩት ስጦታ ነበር ወላሂ ማለት ነው። ከዛ የምርን እንጃ በጣም ነው ደስ ያለኝ ምናምን እና ይሄን ያህል ነው እንደለኔ የምታስበው ምናምን ብዬ ነበረ ማለት ነው። ከዚህ በፊት እንትን ነበር መድረሳ ማለት ነው። መድረሳ ማለት ቁርአን ቤት ማለት ነው። እና ቁርአን እየቀራሁኝ በስልክ አይታ ከቤት ውስጥ አንስታ ቁርአን ሰጠችኝ እና በዛ ቁርአን እየቀረሁ ነበረ ማለት ነው። በስልኬ ስቀራ ስታየኝ ከዛ ቁርአን አምጥታ ሰጠችኝ። ከዛ እኔም አመሰግናለሁ እየተቀበልኳት ማለት ነው። እና ዛሬ ደግሞ ምን እንደመጣችልኝ ሲገምቱ በአላ ወላሂ እኔ በጣም ደስ ስላለኝ ነው ማለት ነው። ከዛ ያመጣችልኝ ባሳያችሁ ማለት ነው ከእናንተ ጋር ሆነና አሁን የምንከፍተው ማለት ነው። የምር በጣም ደስ ያለኝ እዩት ብቻ የምር ነው የምላቸው። ሲጃጃ መስገጃ ማለት ነው ወላሂ ማለት ነው አለኝ። ግን አስባ ደግሞ እሷ ከሄደችበት ይሄን ነገር ስታመጣልኝ በጣም ነው ደስ ያለኝ ማለት ነው። እውነት በጣም የሚያምረው። ከዛ 2 ነበረ። ከዛ ይሄ መርጬ ነው የወሰድኩኝ ማለት ነው። ከዛ ደግሞ ይበልጥ ደግሞ ስታምር ደግሞ ያመጣችልኝ ይቺ ደግሞ ያው እንትን መባይላት እና በጣም ነው እንትን ያልኩት ወላሂ በጣም ነው ደስ ያለኝ ሱብሃንአላህ። ከዛ ደግሞ መቁጠሪያ ነው ይሄና ወላሂ ነው የምላችሁ እኔ ማለት ማሰቧ ነው ለኔ ያስደሰተኝ ስላችሁ ይሄ ነገር ቤት ውስጥ አለ። ይሄም አለኝ፣ ስጃጃውም አለኝ ወላሂ ነው የምላችሁ ማለት ነው። ግን ለኔ አስባ ማምጣቷ ራሱ ይሄ ግን አልነበረኝም ማለት ነው። እና እንደዚህ አድርጋ አመጣችልኝ ማለት ነው ወደችዬ ወላሂ ነው የምላችሁ በጣም ነው ደስ ያለ ከሚባለው በላይ። ስለዚህ እንደኔ አይነቷን መዳማችሁን እንግዲህ የከፋችሁባችሁን አላህ እንግዲህ ልቧን ያራራላችሁ እላለሁ። እኔም ደግሞ እንዳትቀየርብኝ ሁላችሁም ጸልዩ አድርጉልኝ ማለት ነው የኔ ወዶች። እና ለዚህ ነበር የመጣሁት ማለት ነው። የምር በጣም ደስ ብሎኝ ለካ እናንተ የሆነ ሚዲያ ላይ ስትወጡ ማለት ነው ሁሉ ነገራችሁን ማውጣት ትፈልጋላችሁ፣ ደስታችሁንም ሀዘናችሁንም እና እሱን ነገር ነው እኔ ያየሁበት ማለት ነው። እና የኔ ወዶች ወዳችኋለሁኝ። ግብር በሉልኝ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ክፉ አይንካችሁ። ኢንሻአላህ ደግሞ በቅርብ ደግሞ በአዲስ ስራ እንገናኛለን ማለት ነው። ኢንሻአላህ አሁን ስለተሻለ እንግዲህ ቶሎ እመጣለሁ ወደ እናንተ ማለት ነው። እናንተም ላይክ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ ማለት ነው የኔ ውዶች። ከዚህ በላይ እንግዲህ ምን ማለት አልችልም። አብሽሬ በኮሜንት ደግሞ ሀሳብ አስተያየታችሁን እጠብቃለሁ ማለት ነው የኔ ውዶች። አመሰግናለሁ፣ እወዳችኋለሁ። ባይ